አብዛኛው ማህበረሰባችን ስልክ የያዘ ነው። ግን በስልክ መስራት የማይቻል ይመስላችኋል? በስልክ መስራት ይቻላል። እሱ በጣም ቀላል ነው። ስለዚህ በስልክም የምትሰሩትንም ስራ እዚሁ ላይ እለቅላችኋለሁ። በቀላሉ እንደዚህ አድርጋችሁ ምን ትሰሩበታላችሁ። ይህን ዩቲዩብ አሁን ለዩቲዩብ ነው፣ እኛ ለራሳችን ፐርሰናሊ ለዌብሳይታችን ለዩቲዩብ ቴምኔል ነው የፈለግነው። ነገር ግን ብራንድ ቢሆን ይሄ ሎጎ ቢሆን ባነር ቢሆን ለምሳሌ አንድ ሱቅ የሚሰራ ሰው ባነር ስራልኝ ባነር መስራት ቢፈልግ አንተ ስልኩ ካለ አሪፍ ስልክ ይዘህ ዝም ብለህ ተቀምጠህ ቤት ግን እሱ ይህን ባነር ማሰራት እየፈለገ ሀሳቡን ከሰማህ አንተ ሰርተህ ፕሪንት የሚያደርጉ ቤቶች ላይ ሄደህ ያን ፕሪንት እንዲያደርጉ አንተ ከሰራ በኋላ ምርጥ ባነር ከሰራ በኋላ በዚህ መሰረት ኤአይን ተጠቅመህ ምክንያቱም አንተ የተወሰነ ስኪል አለ ኤአይ እንዴት መጠቀም እንዳለብህ ችለሃል። ከማንም የተሻልክ ነህ። በዛ መልኩ ዳውንሎድ ካደረግክ በኋላ ይህን ከሰራ በኋላ ወደ ፒሲህም ወደ ስልክህም ታስቀምጣለህ። ከዛ ፕሪንት ቤቶች ላይ ሄደህ ያን በዋጋ ተስማምተህ እስከ በቃ አሁን ላይ በጣም ገንዘብ ሜክ ማድረግ ትችላለህ ቤት ተቀምጠህ ማለት ነው። እና የዚህን ድረስ ቀላል ነው፣ ምንም ማወሳሰብ አያስፈልግም። ዩቲዩቡን ለማበረታታት ሰብስክራይብ እያደረጋችሁ አበረታቱኝ። እኔም አብረን ነው የምናደርገው። ኤአይም በዚሁ ልክ ስለሚፈጥንብን እኛም ከጊዜ ወደ ጊዜ አብረን ካልሄድን አስቸጋሪ ነውና በሰላም እንገናኝ። በቀጣይ አሪፍ የሆኑ ስራዎችን ይዤላችሁ እመጣለሁ። መልካም ሰንብት።